ይሰማኛል። አንደኛ ነገር 8000 ድርሃም ነው። እኛ ከፍለን ወረቀቱን እናሰራለታለን። አንደኛ ደረጃ። ሁለተኛ ደረጃ እናንተ ሙኒት እስክትመጣ ብቻ ውሃ ስጡት፣ አጠገቡን ከላይ ውጡ። የሚያስቸግር ነገር ከሆነ እዛ ጋር ብቻ እንትን በሉት፣ እኛ እንመጣለን። ኦኬ እንዳይሄድብን ነው። እሺ በቃ ከላይ ዝጉና ውጡ። በቃ ወንዶች አሉ አይደል? እየሰማሽ ነው። ስሙ ማን ነው? ኡስማን መድኃኒት ይወስዳል። ኡስማን ይኸውልህ፣ አሁን ፖሊስ አይመጣም። እሺ ፖሊስ አይመጣም። ኡስማን አዳምጠኝ። ፖሊስ የሚመጣ ፖሊስ የለም። እሺ ፖሊሶች አይዲውን አሰሩለት ስላሉን አይዲህን እናሰራልሃለን። ተረጋጋሽ። ጥሩ ስራ ትገባለህ። ህክምና ታክመክ ወረቀትክ ይስተካከልልሃል። እሺ እሺ ኡስማን ቁጭ በል። አሁን ከተነሳ እንዳትነሳ፣ ከተቀመጥክበት ቁጭ በል። እንመጣለን። ውሃ ጠጣ። እሺ ምግብም ከራቡ ስጡት። እሺ እንሰጣለን። ችግር የለውም። በቃ ከዛ ይያጨናል። የሚረብሽ ሰው ራሱን ብቻ ነው የሚረብሸው። መስዬ ሄዱላቸው። አሁን ወንድ ካለ እንዳይወጣ ብቻ ነው እንጂ ራሱን ብቻ ነው ራሱን የሚቀድሰው፣ ሌላ ሰው አይረብሽም። ስለዚህ ይረጋጋ፣ ህክምና ይብሰር። ከዛ በኋላ ስካር ያለው ነገር ሲያልፍለት ነገ በደንብ ይመከራል። አይዱም እዚያው ላይ አሁን እየተረጋጋ ነው። በቃ አሁን ይሰራል። አይዲ ይሰራል። እናሰራለን። በምንድን ነው የቆረጥከው? በሚጠጣበት በብራንድ ነው። ባልዲው ደም ፌስታል አለ። ቀዝቃዛ ስለሆነ ችግር የለም። ታብታብ አድርጎ ኮፒ ሊንክ አድርጎ ያላችሁ ሰዎች نسي الله يستوت والله ዶክተር እስኪ ሄድ እኮ ነው እያረጋጋችሁ ነው እሱ ጥጥም አለ ጥጥ ላምጣ አለ አዎ አለ ሞባይል ቤት ነው ያረግነው ጥጥና መድኃኒት አለ የገዛንለት እንትና ምን የጨምርና ማሰጀ አልኮል አለ እኮ እሱ አሁን አይተው ማጠቅ ነው ያቀጣልጁ ይሄ ጨመደደው ምናምን ይለቀዋል ችግር የለም ትንሽ ስሙ ማን ነው? ኡስማን አግዛት ኡስማን አግዛት። እሺ ላንተ ነው አለ ይሄ መድኃኒት አየካ አሁን ለቀቀካ አይደል? ለቀቀካው ትንሽ ታገዝ ትንሽ ችግር የለም። ልብስ ቅያሪ እንሰጠዋለን። ይታጠብ አይወክሽ ይሄ ግላስ አለ ሌላ ወይ ለምን እንደዚህ ያደረግ እስቲ ቀና በላ አሁን ደህና ሲሆን አይናፋር እኮ ነው አይዋራ ለምን እንደዚህ ያደረግ ذكر ቻርጀር ሞባይል ቤት ነው አይፎን አይዞ ሙስሊም ነክ አቤት ሩቅ ነው ስማን ቆላውን ትንሽ ይተኛ ይለቀዋል አሁን ቅዝቃዜ ስለሆነ ይለቀዋል
ኡስማን ማን ዘምዘም بعيد እኔን አታውቅኝም የታገልሽ ነው አዋራት መሲ እሺ አሁን ሊለቅና እሺ ምን አለ እኮ እየጠራረች ነው አሁን ለረስቱ ስጃላ ታወሩ ነው አይደለም የትሄድን ይሄ ደም ተጠርጎ በደንብ አሁን ለቀቀቃት ብታዚ መሲዬ ሲጋራውን ያጭስ ያነቃቀዋል ምንም አይለው ቡናውን እየጠጣ ያጭስ ማወራረጃ ይሆናል አንዴ እንድሰጥት ቡናው መጠጣት አለበት ቀድሜ ከቡናው ጋር ብቻውን ሳይሆን ከቡናው ጋር ቡና ይምጣለት ቆይ መጀመሪያ ከቡና ጋር ነው ሙዲ ያለው ማርያምን ውሃ የለው ማርያምን የለውም ማርያምን የለውም አምጡ በይበር ነው ትንሽ ወረቀት ነው ወላሂ ማሲ አትላቲ ቢወት ነው ያለው የለም በቃ ሁለት ፍሬ እኮ ነው ያለው ጨርሰዋል እኮ በይበር እንደዚህ ነው አይደል እንደዚህ መከል መጥፎ ነው ኦኬ በቃ በሙድ ወሰድካት ማለት ነው ኖ አንዴ ቡና አንተ ትሽ ነው ምታጭው አይቻል መጀመሪያ ቡናን ከዛ ስሚላህ ወኔ መላኪል ወስ እኩል እንደምን አጥተህ አንዷን ለቅባል አለበለዚያ ግን አልሰጥም አሁን ግን ይሄ ለቀቀ ካሁን ትንሽ ተረጋጋ ያማ እዚህ ጋር ተወጠረ ለዛ አረ ወይኔ በምንድን ይቆረጥከው በቢላ በሚጠጣበት በቆርቆሮ በጣም የሚገርም ሁኔታ ግን እዛው ያው እንደዚህ እየራበው ሰው ማለት ነው ቼክ አያረጉትም እዚህ ሰፈር ለመጠጥ ሲሆን ግን ይሰጡታል ለሆዱ ግን ምግብ አልበላም ልቡ ቀጥ ብላ ልትቆም ነው አሁን ሐስቢ አላህ ወኒ ወላኪ ኖ ይሄን እንድሰጥት ቡና ጠጣ እነሱ የሚወስዱትን አይደለም እኔ ታስብ አንድ አንተን ወይም አንድ መሲል አንድ ሩበት ሰዓት ስማቸውን ወንዶቻችን በየቦታው ወድቀዋል እንትን ምንድነው ሆምለስ ብትፈልግ አበሻ ብቻ ነው ያለው ካሉት ሆምለሶች 190 የኛዎቹ ናቸው እንደገና ተጨማሪ ስም ደግሞ አያስፈልገንም ስለዚህ በምትሄድበትን ቦታ ሆነ ከዚህ በኋላ በምትሰራው ነገር ለምታጠፋው ጥፋት የመጀመሪያ ጠላት እኔ ነኝ የመጀመሪያ ጠላት ይሄንን ወቀ አየክ እናት ስትቆጣ በዚህ ደረጃ ነው خلاص አሁን ሳቅ ተጫወት በቃ ጭንቅላትህን ፍሪ አድርገው አትጨነቅ በቃ አሁን የምትሄደው ኤሚኬ ጋር ነው ያለውን ነገር እኛ ተነጋግረን እናስተካክልልሃለን አሁን ሙኒት ተናገረችን ሰምታል ስለዚህ እናት ስትናገር በዚህ ደረጃ ነው ይሄንን ጭንቅላት ውስጥ አስቀምጦ ስለዚህ ያው እነ ቁራሌውም እነ ወልቃይትም እናንተ ያቅማችሁን አጠቃላይ በቃ ከእንትኑ እስከ 10,000 ድርሃም ነው የሚያስፈልገው አይደል ሳሪ እስከ 10,000 ድርሃም ነው የሚያስፈልገው በዶላር ግን ወልቃይትዬ ስንት እንደሆነች አላቃትም ድርሃሟን there'll be 4.6 euros and 2,000 ከምናምን ዶላር I think አሁን እንደዛ ይሆናል 2,400 2,500 dollars ሄሎ እንደዛ ተደርጎ ወረቀቱን እንትን ይልበታል ቤት ኤሚኬ ጋር ነው የሚሄደው خلاص መቼ ነው ይሄ ነገር ቆይ ቡሽ አንድ ጊዜ ወይ መቼ ያስፈልገው ያው ነገ ከነገ ወዲያ ኦሬዲ ገንዘብ ይፈልግ ወዲያ ነገ ከነገ ወዲያ ኦሬዲ ቀራማ ውስጥ ነው መጀመር አለበት በቃ ነገ ቀራማ ይቆጣል እኮ መስ ሳይቆጥር እኮ ነገ ላ ይቆጥራል እኮ መሲ ምክንያቱም አሁን ዛሬ ነው የሚያልቀው እኮ ሳሪ ኦሬዲ ከነገ ጀምሮ ከማታ ጀምሮ መሲ ላ ገና አንደር ፕሮሰስ ብሎ እኮ ነው እንዴ ትክክል አንደር አሁን ዛሬ ቅዳሜ ነው ነገ እሑድ ነው ከነገ ጀምሮ አንደር ፕሮሰስ ብሎ እስከሚገባ 2 ቀን 3 ቀን ይቆጥራል ጠይቁ የሚኪ ግድ ነው ይቆጥራል እኮ እሱ ነው ማስቤ እኮ 10,000 ድርሃም ያልኩት ሳሪዬ ማሬዋ የታወቀ እኮ ነው እዚህ ሀገር የታወቀ ነው ይሄ ልብስና ጫማ እኔ ገዛለታለሁ እሺ ሚኪ ልብስ ጫማ ምናምን ያስፈልገው
መሲ ችግር የለውም። እኛ እሱን እንተባበራለን። አንዴ ብቻ ያወራው ሳይወጣ አቡታ ወይዬ ሰላም። በመጀመሪያ ሁላችሁንም አላህ ይስጥልኝ። ያው ልጁን እንደዚህ ስላደረጋችሁ ያው ባይዘው እስማን አውቀዋለሁ ትንሽ ያው አብሮ አደግነን ጓደኞችንን ያው አጋጣሚ የዛሬ 5 ዓመት 4 ዓመት ነው እኔ ወደ ሊቢያ ስመጣ እሱ በዛ አድርጎ የሄደው እኔም አጋጣሚ ፈጣሪ ብሎኝ ወደዚህ የመጣሁት ማለት ነው። እና አሁን ሳይሆን እንደዚህ ሳይውስ የሆነ ትናንትና ያየሁት እኔ ቪዲዮውን ሼር ሲያደርጉት ምናምን በቃ አላውቅም ስልሽ በጣም ነው የደነገጥኩት። እንደዚህ ሆኖ ሳይሆን ያው እናወራ ነበር ከአሁን በፊት ያው በኮኔክሽን ምናምን ሲጣፋ እያፈላለኩት ነበር ምናምን እና ያው አሁን ያገኘሁት በጣም በጣም ደስ ብሎኛል። ያው እንደዚህ ለዚህ ሁሉም ስላደረጋችሁ አላህ ይስጣችሁ ሁላችሁ ነው። ያው በይበልጥም ደግሞ እሱ ጋር የምገናኝበትን ነገር ምናምን ነገር አገናኝ በይበልጥ እሱ በምችለው አቅም ማድረግ በምችለው ነገር ሁሉም ላይ የሆነ እና ነገሮች ላይ ሰፖርት አድርገዋል። ጥሩ ያው እሱ አንድ ያወራ ወይ የሚፈሩ ነው እናመሰግናለን። አሁን መደረግ የሚገባው እዚህ ጋር ቆራሊዮ አለ፣ ወልቃይት አለች። እነሱ ተጋግዛችሁ እናንተ እኔ ይህንን አወጣለሁ እኔ ከሌ ምናምን ተባብላችሁ አሁኑኑ መጨረስ ነው የምንፈልገው። አንደኛ እንደምታውቁት እኛም ስራ ትተን ነው ባይዘው። እኔ አጋጣሚ ቤቱን የከፈትኩት ወልቃይት ከመምጣቷ በፊት የሆነች ልጅ መታ ስለነበረ እንደዚህ ሲሉ ችግር የለም የነመስ የያዙት ጉዳይ ነው ብለን ያመጣናቸው። ስለዚህ ቤቱ እንደተከፈተለት አሁን እናንተ የምናደርጋለን እንዳላችሁ አድርጉለት። የምር ግን በጣም ነው የተደሰትኩት። ቆራሊዮ ምን እንደሆነ ታውቃለህ? በአሁኑ ሰዓት እርዳታ ተብሎ ተጠይቆ እንኳ በጣም ታሞ በብዙ ችግር ውስጥ ያለ እንኳ እማያገኝ ሰው አለ። እማያገኝ የዚህ ልጅ እድሉ ደግሞ አስበው ምን አይነት እንደሆነ እናንተ ሰታችሁ ነው ልንገርህ፣ ስለምታውቁት ነው። 3600 ሰው ግን ቁጭ ብሎ የሚጽፈው ስለሱ ስላለው በቃ ስሜት ነው የሚጽፈው። እንዴት እንዳሳዘናቸው አየህ። የሰው ልጅ ማለት ነው በመስጠት ብቻ ሳይሆን ሳይሰጥም ሰው ልብ ውስጥ የሚቀር ብዙ ሰው አለ። ዛት ሚንስ የዚህ ልጅ እድለኛ ነው። ይህንን ደግሞ ፈጣሪውን ሊያመሰግን ይገባዋል። ምክንያቱም በጣም ብዙ ሰው እርዳታ ለምኖ ያላገኘ ሰው አለ። ስለዚህ እኔ ልን የምፈልገው ጎበዝ፣ በርታ፣ ጠንክር። አንተ ሰዎችን መበቀል ከፈለግ ጎብዘ ጠንክረ እዚህ ሁሉ የ3600 ሰው በሙሉ አንተ አደር አለብህ፣ ውለት አለብህ። ነገ አንተም ሰርተህ እንዳንተ የተቸገረን ሰው መርዳት መቻል አለብህ ወንድም ነገር። ምክንያቱም ሰው ለመርዳት ሰው መሆን ብቻ በቂ ነው። ገባ? ከታች ነው አንተን አይዞ የሚል ሰው ሁሉ ለአንተ ድጋፍ ሰጥቷል። ይህንን ማህበረሰብ ማኩራት መቻልም አለብሽ ወንድም። እንደምታኮራም ደግሞ አይሆፕ ምክንያት ለምን መሰለህ እኛ ያገኘን ሰዎች በብዙ መንገድ ሰዎችን የረዳንን የእኛ ተከታዮች በብዙ መንገድ ሰዎችን ያገዙ ናቸው። በብዙ መንገድ የሰውን እንባ ያበሱ ስለሆኑ እነዛን ሰዎች ስታይ አንተ ነገ መልካም ሰው ሆነ እንደምትመጣ በእርግጠኝነት እኔ ያውቀዋለሁ። ምናልባት ያለህበት ጊዜ ወይም ያለህባት የተሳሳተ መንገድ ስለሄድክ ይሆናል ያስተምራል። እና ቆራሊዮ ያለው ነገር ይሄ ነው። መደጋገም አይሆንብንና ያው እንትን በሉና እሱ እንትን በሉት። ከዛ ያንን የፕሮሰሱ ያው አከፋፈሉ ሂደት ስላለው በደረሰኝ ታገኙታላችሁ። ባይዘው በቃ አይ ቲንክ ሁላችሁም እኔ ጨርሻለሁ። ቡሽ በውስጥ አናግረኝ። መሲ ላይክ ቅድም ደውዬልሽ ነበር በላይክ ቲክቶክ ያለው ስልክሽ አይሰራም። ኦኬ ሆፕፉሊ ሃቭ ፒክ ፕራይቬት ቁጥሬ ልክልሃለሁ። ምናልባት በቢዝነሱ አካውንት ስልክ ስትደውልለት ነው። እሺ ቴክስራ ከቻልክ መልስልኝ እልክልሃለሁ። ጆጆዬ በጣም ነው የማመሰግነው። ሁላችሁም በጣም ነው የማከብራችሁ፣ በጣም ነው የማመሰግናችሁ። ቢጋይስ ላይክ ሞዴል ናችሁ እናንተ ለኛ ሁላችንም እናከብራችኋለን፣ እንወዳችኋለን። ኦስማን ፕሊዝ እኛንም ላይክ ለራሱ ሆነ እኛንም እንዳታጸጽተን የሰማይ ነው መሰለኝ። ፕሊዝ ፕሊዝ በቃ ምን ለምን ራስን ቻል ከአሁን በኋላ ያለውን ራስን መቀየር ሞክር እና ሁላችሁም አመሰግናለሁ፣ ወዳችኋለሁ። እናመሰግናለን። ያውራው የምትሉት ቆይ አንድ ጊዜ ማን ነው የሚያወራው? ቆሼ ነው የሚያወራው ልጁ ያውራው። እሺ ቆይ አንዴ በትልቁ አድርጊ። እሺ ማንን ያውራው ጋይስ? ማንን ያውራ? ማንን እንዲያወራ ነው? ቡሽራ ያውራው። ሳሪ ቡሽራ ያውራው። ልጁ እሺ ያውራው። እሺ እሺ ሄሎ ኡስማን
ወጥቷል ብሮ መሰለኝ። አንተ ሰላም ነው? እንዴት ነው? አሉ አትጽፍልህ ነበር እኮ ደግሞ ስልክ ምናምን ነገር ደግሞ አይሰራም። ላ ያንተ ጠፋብኝ እኮ ፌስቡክ ያንተን ጠፍቶብኛል። ወላሂ በሌላ ስልክ ነው ዘጋኔ ነበር። ያው ደውልኝ የገባ ነበር መጀመሪያው ላይ ዙሉ እንትን ባትል ብራዘር ምናምን ነገር አይዞህ ጠንከር በል ወንድም አለ አለማታውቃለህና አይዞህ ሀይቤ አሉባልታ ነገሮች ላይ አለመገኘት ነው። እነሱንም እንዳሉት ጓደኞች ምናምን ነገር ይሆናል አይደል? አንተ የሚጠቅምህን ቦታ ነው ማወቅ ያለብህ። የማይጠቅምህ ነገር ኦልሬዲ ምንም የሚጠቅምህ ነገር አለም። አንተ ላይፍን ማሰብ አለበት። ታውቃለህ አንተ የሞት ልጅ ነህ። ገብቶሃል አይደል? እናትም አለች ምናምን የሆነ ላይፍን ታውቃለህ በደንብ አድርገህ። ያን ነገር ላይፍን ራስህ ታውቃለህ። ማይጠቅምህ ማይጠቅምህ በደንብ አድርገህ ታውቃለህ ብራዘር። እናንተ ያለውን ነገር መስፋትና ህይወት እንትን ማመቻቸት ያለብኝ በምንችለው ነገር እናግዛለን። በይበልጥ ደግሞ እነሱ ያሉት እነሱ ጉዳዩን ቢያዙ ደግሞ ያው መጀመሪያ እነሱ ከአንተ የሚፈልጉት ነገር የሆነ ስለ የሆነ ለውጥን ማየት ነው የሚፈልጉት። ገብተዋል አይደለ? በቃ ከሁሉም ነገር ርቀን ከሁሉም ነገር እንዳልከው እንትን ብለህ የሆነ በአሪፍ ሙድ ላይ ስትሄድ ነው ከአንተ የሆነ ለውጥ አይተንም ነገሮችን እንዳልከው ወረቀት ምናምን ነገር አስተካክለው የሆነ ሳፖርት ሊያደርጉ የሚችሉ እና እባክህን በሻልከው መጠን ራስህን ቀይር። እናትንም ማስብ ወንድሞችንም ማስብ ነው የምልህ ሀይሚ። የያዘው እና ይህም ፎሎ አድርገኝ ወይ ደግሞ ፎሎ አድርጋለሁ ጻፍልኝ። በዚህ ስልክ ቁጥሬን እልክልሃለሁ። ኧረ ይሰራለሁ ወይ ዚጋ ስልክ ቁጥር ጽፍልኛለህ ወይ እሱ ጋት በሚለው ጽፍልሃለሁ ወይ ፎሎ አድርገኝ። አይዞህ ሀይሚ። አንድ ነገር ስለዚህ ብሩን መቼ ነው የምትሰጡት? አንደኛ ቀኑን ንገሩን። ያው ነገር ቁራሌው ቁጥርህን ለሙኒትም ለኔም ተውልና ወይ ከዛኛው ቁጥሬ ላይ አውጥቼ እደውላለሁ። ግን አንድ ሰው ስሙ የማይጠቀስ ሰው ስሜ እንዳጠቅሽ ትላለኝ። ንገሪኝ በሉ። ደስ የሚል ነገር ስለሆነ ትንሽ ወዳችሁን ቆርጬ ነው የምናገራችሁ። ያላ ቢነገር ደስ ይለናል። አዎ ንገሪኝ እስቲ ሰርፕራይዝ አድርጊ። ንገሪኝ አንቺ ቢመጣም ሁሌም ደስታ ነው። ስለዚህ አይ ንገሪኝ ካላችሁ ችግር የለም። እንደ ነገሩ ነግራችኋለሁ። ማስጀመሪያ ስሙን ማን ነው ብትሉኝ ብትፈርጡ አልነግራችሁም። 3000 ድርሃም ኤምኬ እኔ ጋር መተኩሰድ 3000 ድርሃም ሰው ሰጥቶታል። ስሙን ግን አልጠቅሳችሁ አይናገርም። ቴንክ ዩ ሶ ማች እና ማስጀመሪያ 3000 ድርሃም ኤምኬ መተከኔ መውሰድ ትችላለህ። የኔ የጀርባ ጥንቴ የሆነ ሰው ነው የሰጠው። አላቅም ስሜ እንዳጠቅሽ ስላለኝ ነው። እና መተከኔ መውሰድ ትችላለህ። ኤምኬ 3000 ድርሃም ማስጀመሪያው ማለት ነው። ከዛ እናንተ ተናዋጡና አስገቡበት። ባክቦንሽ ስትይ እኮ በቃ ጠቅሰሽዋል፣ አውቀነዋል። እኔ ልበል ስሙን በቃ አወቁት። አላወቁትም። የለ አሁን 3000 ድርሃም ኤምኬ ከኔ መተክ ትወስዳለህ። እኔ እድሜና ጤና ይስጥህ፣ ረጅም አመት ኑር። እግዚአብሔር ማርያምን በጣም ነው የማመሰግነው። ማናገስ በጣም ነው እናመሰግነው። ግን ወንዶች ግን ለምንድን ነው እንደዚህ የምትደጋገፉት? በጣም አይገርሙሽም? አያችሁ ሴቶች ከዚህ ትምህርት ውሰዱ። ከዚህ ውሰዱ። ከእናንተ ተምረን ነው እኮ ኡስማን አይዲህን ከያዝክ በኋላ ምጋብዘኝ እኔን ነው። ሙኒት የለች ሳሬ የለ ኤሚኬ የለ። እኔ እናንተ እንደዋወላለን። ቆንጅዬ ነክ ፏ ብለክ እንሄዳለን። ከዛ እንገባ። መልኩ ሲያ የታለ ወይ ወጣ እንዴ? እኔ እኮ ትንሽ እንዲጥ ነበረ አለ የሚያሳዝን የምር በጣም ነው የሚያሳዝነው። እግዚአብሔር አምላክ ወደ ልቦናው ይመልሰው። ጥሩ ነገር ነገር ይሁን። አዎ ቁርአን ይቀራበታል። እንዲሁም ደግሞ ዘምዘም ማያላችሁ ስጡት። ቁርአን አስቀሩለት። ቁርአን የሚቀራ ከተፈለገ ኤምኬ እኔ እነግርሃለሁ። እሺ ወንድሜ እሰጥሃለሁ። ቁጥር አሪ ቁርአን ግድ ነው። ማርያምን ቁርአን ግድ እሰጥሃለሁ። ኤምኬ ከፈለግ ካሉ እናስቀራበታለን። ጌታ ወይም እናፊንም ጠይቀት። አዎ ይቀራበት። ማርያም ወደ ራሱ ይመለስ። አንድ አሁን የኛ መተባበር አንድ ሰው መርዳት ነው። አንድ ሰው ከህይወት ማዳን ደግሞ ቀላል ነገር አይደለም። ነገ ይህን ልጅ ስታዩት የምር በጣም ደስ የሚል ስሜት ነው የሚሰማችሁ። ቢኮዝ እንደዚህ አይነት ወጣቶች ናቸው በጣም እያለቁብን ያሉት እየሞቱብን ያሉት።
ከዚህ ነገር ደግሞ የምንማረው በማይሆን ደላላ እየመጣችሁ ራሳችሁን ዋጋ እያስከፈላችሁ ያላችሁ ሰዎች እንድትቆጠቡ ነው። እና በዚህ አጋጣሚ ይሄ ደላላ አይመጣም ማለት ነው ተጠርቶ እንደዚህ አድርጎ ልጁን ዝም ነው የሚባለው? መጀመሪያ እሱን ጉዳይ እንጨርሳል። ኤምኪ መጀመሪያ ልጁ በተነካካ ይህን ልጅ ስቦ ማስገባት አይሻልም? አይደለም ምን እንደሆነ ታውቃለህ? መጀመሪያ ምን እንደሆነ ታውቃለህ? ወረቀቱ የሁለት ወር ሂሳብና የትናንትናዎቹን 2 ሴቶች አሉ እነሱን እኔ ናሙና እንሰባቸዋለን። መጀመሪያ ከነሱ ነው የሚጀምረው። ጉዳይ ደግሞ ወዴት እንደምንሰጥ ታውቃለህ? ወደነ ቆራሊው እንሰጣለን አሳልፈን። ምክንያቱም ሁሉን ነገር በደንብ ያስኬዱታል። ኤምኬ ልጁ እኮ በአንድ ሰው አይደለም የተጎዳው በብዙዎች ነው። ስለዚህ ችግር የለም እስከ ቪዛው እስኪያልቅ ድረስ እነዛ ነገሮች ተስተካክለው ይቀርባሉ። ችግር በቂ አይደለም። እነሱም እኛን ሄልፕ ያርጉ። ወይኔ እኛ ልጆች ደላላው ይገደል። ኮመንት እኮ ማን ያለው እንደዛ አንዳለች እና ኤምኬ በቃ ጀምርለት አንተ። ከዛ በኋላ ያው እነ ቆራሊዮ ያውሯችሁና በዚህ ዊክ ጨራርሰው እናንተ እሱ ማኔጅ ያደርጋል። ቆራሊዮ አይሆን ደፋል ይወር። እሺ እናደርጋለን። እሺ እናመሰግናለን። ስላወቅንህ በጣም ደስ ብሎናል። በሌላው ዓለም የምትኖሩ እኛን አረብ ሀገር ያለን እህቱ ወንድሞቻችሁን ሰፖርት ለማድረግ የምትመጡ ለማገዝ የምትመጡ ሀሳብ ለመስጠት የምትመጡ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ምክንያቱም ከዚህ በፊት እኛ የአረብ ሀገር ገረድ እየተባልን ምንም ነገር የማናቅ አድርገው በብዙ መንገዶች እኛን ሲያሰቃዩ የነበሩ ሲሰድቡ የነበሩ የበታች ሲያደርጉ የነበሩ ሰዎች ዛሬ ግን እኛ ቀን ወጥቶልን በዚህ አይነት ደረጃ እኛም ትክክለኛ ቦታው ላይ ተገኝተን ሰውን ረድተን እንደውም እናንተ ደግሞ በርቱ ጠንክሩ ብላችሁ እኛን ስታግዙ በጣም ነው ደስ የሚለን። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እግዚአብሔር እድሜና ጤና ይስጣችሁ በያላችሁበት። የምር እናመሰግናለን ጌታ። በዚህ አጋጣሚ ደግሞ እኔ አንድ ነገር ቅድም መታ የተናገረችው ልጅ አላቅም ፍሪታ ነው ፍሩት ነው አላቅም፣ ከወልቃይት በፊት የነበረችው ልጅ መታ እኔ ዘመዱ ነኝ ምናምን የት ነሽ ያለሽው ስላት ዱባይ ስትል ያው ትንሽ ቦግ ብዬ ትናንትና እንደዛ ስንጮ ስንት ሙሉ ስንጮ የሚያሳድርልን ብለን ስንጠይቅ እንዴት ነው መተሽ እኔ ያለሁኝ ቁጭ ብለሽ እየተከታተልሽ እኔ ያለሁኝ ብለሽ ገብተሽ ያልተናገርሽው ብዬ ትንሽ ጮህባታለሁ። እህቴ በጣም ይቅርታ። ያው አንዳንድ ጊዜ ነገሮች ስለሚያናድዱ ነው የጮህኩብሽ። እሺ እየሰማሽ ከሆነ በጣም ሶሪ፣ ይቅርታ እህቴ። እሺ ይቅርታ ማለት ዘመድ እስከሆነች ድረስ አንቺ ወጥተሽ ወይ ሳሪ ወጥታ እስከምታወራ መጠበቅ አልነበረባት። ይሄ እኮ ኖርማል ሪአክሽን ያደረግሽው ይቅርታ የሚያስብል አይደለም። ማለት እያየሽ ከሆነ መምጣት ነበረባት። ያ ሁሉ ሰው ተሰብስቦ ማለት ሙኒት እያየዋን ነበር። እኔ እየጮሆች መጣው እያለች እኔ ራሱ አልተኛውም። ገባሽ? እሷ ሙኒት ከየት ልጆች እየሮጠች እየመጣሽ ዘመዱ ከሆነች እሷ መምጣት ነበረባት። ይሄ ይቅርታ የሚባል ሪአክሽን ኢዝ ራይት። ሪአክት ያደረግሽው ይቅርታ የሚያስብል አይደለም። ሁላችሁም ግን እናከብራችኋለሁ። ሳሬ ገረድ አይደለም፣ እናንተ ለእኛ ክብራችን ናችሁ ሁላችሁ። መሲ እኔ ማን ማንጠርሴ ማንዳዳብተው ሙኒት፣ ጆጆ፣ ነፊስ በጣም ትልቅ ክብር አለን ለእናንተ። እናንተ የምታደርጉት እኛ 1% አናደርግም። እኛ ምንድነው አፋችን ያለን በቃ እኛ እናወራለን። ዊ ዶንት ዱ ሺት እና እናመሰግናለን።